ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የሆነች ጓደኛችን ሰርግ አለ። እዛ እየሄድኩኝ ነው። እንዳልኳችሁ ሳውዝ አፍሪካ ወደ አውሮፓና አሜሪካነት ተቀይራለች መሰለኝ። ብርዱ ምናምን ዝናቡ ልነግራችሁ አልችልምና ኤኒዌይስ እዛ ያለውን ድባብ ደግሞ ቀርጽላችኋለሁ። ከኔ ጋር ሁኑ፣ ተከታተሉኝ። በጣም ኃይለኛ ዝናብ እየዘነበ ነው። በጣም ዳመና ነው። ሰርግ ላይ እንዲህ ሲሆን ደስ አይልም፣ ግን በቃ ምንም ማድረግ አይቻልም። ተለይታችሁኛል። ጌታ ይመስገን። ሃሌሉያ። ቀጥታ ወደ እግዚአብሔር ቃል ነው የምንሄደው። የእግዚአብሔርን ቃል ከተካፈልን በኋላ የቃል ኪዳን ስነ ስርዓት ይፈጽማሉ። ሙሽሮች በዚህ በትውልደ ክርስቶስ ቤተክርስቲያን የጋብቻ ትምህርትን ተካፍለዋል። አስፈላጊ ሪኳየርመንቶችን አሟልተዋል። ስለዚህ በዚህ ምክንያት በቤተክርስቲያን መሪዎች የቃል ኪዳን ስርዓት መፈጸም እንደሚችሉ ተረጋግጦ ዛሬ የቃል ኪዳን ስነ ስርዓታቸውን ይፈጽማሉ። ጌታ ይባረክ። ከዛ በፊት እንግዲህ ይህን የቃል ኪዳን ስነ ስርዓት በምትፈጽሙ በዛሬ የጋብቻችሁ ቀን ለሕይወታችሁ የሚሆን ስንቅ የእግዚአብሔርን ቃል እንካፈላለን። ስለዚህ ደግሞ በዚህ ቃል ሕይወታችሁን እንድትመሩ በእግዚአብሔር ፍቅር እናሳስባችኋለን። ጌታ ይመስገን። ሁላችሁንም እንግዲህ በአክብሮት ለእግዚአብሔር ቃል ክብር እንቆምና ዮሐንስ ወንጌል ምዕራፍ 2 ላይ ያለ የጌታን ቃል በጌታ ስም አነብና ጥቂት ጸሎት ጸልየን ወደ እግዚአብሔር ቃል እንሄዳለን። ዮሐንስ ወንጌል ሙሽሮች ይህን እውነት በመረዳት ዛሬ ቃል ኪዳናቸውን ለመፈጸም ሲዘጋጁ ከደስታ ጋር እንደሆነ በእርግጠኝነት አምናለሁ። እስቲ ያጨብጭቡላቸው። እያየሃት ሙሽሪትን እያየ ማየት ይዘለታለ። እዚያው ለሙሽራው የሚቀርብ ጥያቄ ነው። ሬዲ ነው። አይን አይኗን እያየ አንተ ኤፍሬም አያሌው አሰፋ የቃል ኪዳን ሚስት አድርገህ ስትወስዳት ክርስቶስ ቤተ ክርስቲያንን እንደሚጠብቃት እና እንደሚንከባከባት በማናቸውም ሁኔታ እስከ መጨረሻው ልትወዳት፣ ልትጠብቃት እና ልትንከባከባት ቃል ትገባለህ? ሰምታችኋል? አንሶብን ኦኬ በለለ። አዎ ቃል ገባለሁ። አጨብጭቡ። አሁን የምጠይቃት ሙሽሪትን ነው። ሬዲ ነሽ? አንቺ ሮማን አዳነ ኦዳ የቃል ኪዳን ባልሽ እንዲሆን ስትወስኚ ቤተ ክርስቲያን ለክርስቶስ ልትገዛ እንደሚገባት እንዲሁም በማናቸውም ሁኔታ እስከ መጨረሻ ልትገዢለት እና ልታከብሪ ቃል ትገቢያለሽ? አዎ ቃል ገባለሁ። ጌታ ይባላል። እሺ አሁን ከኔ በኋላ ሙሽራው ይላል የቀለበት ስነ ስርዓት እንዲያደርግ ቀለበት ተዘጋጅቷል። እሺ ከኔ በኋላ ትላለህ። እኔ ኤፍሬም አያሌው
አንቺን ሮማን አዳነ የቃል ኪዳን ሚስቴ አድርጌ ስወስድሽ ክርስቶስ ቤተክርስቲያንን እንደሚወዳት እንደሚጠብቃት እና እንደሚንከባከባት በማናቸውም ሁኔታ እስከ መጨረሻው ልወድሽ ያያሃል ልጠብቅሽ እና ልንከባከብሽ ቃል እገባለሁ። ለዚህም ምልክት እንዲሆንልኝ ይህን ቀለበት እሰጥሻለሁ። ዋው! እስቲ እያየን አንቀልቅም። እኔ ሮማን አዳነ አንተ ኤፍሬም አያሌውን የቃል ኪዳን ባለቤታችን ኤፍሬም ስለ እህታችን ሮማን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ዛሬ እግዚአብሔር ሆይ በፊት አምላካችንና አባታችን እግዚአብሔር ሙሽሮች ይህን እውነት በመረዳት ዛሬ ቃል ኪዳናቸውን ለመፈጸም ሲዘጋጁ ከደስታ ጋር እንደሆነ በእርግጠኝነት አምናለሁ። እስቲ ያጨብጭቡላቸው። ኦኬ እያየሃት ሙሽሪትን እያየ ማየት ይዘለታል። እዚያው ለሙሽራው የሚቀርብ ጥያቄ ነው። ሬዲ ነው። አይኗን እያየ አንተ ኤፍሬም አያሌው አሰፋ የቃል ኪዳን ሚስት አድርገህ ስትወስዳት ክርስቶስ ቤተ ክርስቲያንን እንደሚጠብቃት እና እንደሚንከባከባት በማናቸውም ሁኔታ እስከ መጨረሻው ልትወዳት፣ ልትጠብቃት እና ልትንከባከባት ቃል ትገባለህ? ሰምታችኋል? ጮክ በለለት። አዎ ቃል እገባለሁ። አጨብጭቡልኝ። አሁን የምጠይቃት ሙሽሪትን ነው። ሬዲ ነሽ? አንቺ ሮማን አዳነ ኦዳ የቃል ኪዳን ባልሽ እንዲሆን ስትወስኚ ቤተ ክርስቲያን ለክርስቶስ ልትገዛ እንደሚገባት እንዲሁም በማናቸውም ሁኔታ እስከ መጨረሻ ልትገዢለት እና ልታከብሪ ቃል ትገቢያለሽ? አዎ ቃል እገባለሁ። ጌታ ይባላል። እሺ አሁን ከኔ በኋላ ሙሽራው ይላል የቀለበት ስነ ስርዓት እንዲያደርግ ቀለበት ተዘጋጅቷል። እሺ ከኔ በኋላ ትላለህ። እኔ ኤፍሬም አያሌው አንቺን ሮማን አዳነ የቃል ኪዳን ሚስቴ አድርጌ ስወስድሽ ክርስቶስ ቤተ ክርስቲያንን እንደሚወዳት እንደሚጠብቃት እና እንደሚንከባከባት በማናቸውም ሁኔታ እስከ መጨረሻው ልወድሽ ያያሃል ልጠብቅሽ እና ልንከባከብሽ ቃል እገባለሁ። ለዚህም ምልክት እንዲሆንልኝ ይህን ቀለበት እሰጥሻለሁ። ዋው! እስቲ እያየን አንቀልቅም።
ለሙሽሪት ነው። እኔ ሮማን አዳነ፣ አንተ ኤፍሬም አያሌውን የቃል ኪዳን ባለቤታችን ኤፍሬም ስለ እህታችን ሮማን እናመሰግንሃለን። ሁሉ ለአንተ ይሁን። ዛሬ እግዚአብሔር ሆይ በፊት አምላካችንና አባታችን እግዚአብሔር